ከስላሴ በላይ ማን አለ? ሰይፈ ስላሴን አዘውትሮ የሚጸልይ ሰው ላይ መተት ድግምት አይሰራም። ሰይፈ ስላሴ በሰው ተንኮል የሚመጣብንን መተት በመከላከል ወደር የለውም። ሰይፈ ስላሴን አዘውትረን ከጸለይ መተትና ድግምት በእኛ ላይ የበላይነት አይኖረው። መተት የሚታደስብን ሰዎች ሰይፈ ስላሴን የምናዘወትር ከሆነ እድሳቱን በመከላከል ያግዘናል። የሰይፈ ስላሴ ጸሎት አንዱ ጥቅሙ ወደ ህይወታችን የሚመጣውን አጋንንት ቆርጦ በመጣል ወደ ህይወታችን እንዳይገባ መከላከል ስለሆነ ጸሎቱን ካዘወተርን የአጋንንትና የመተት ሰለባ አንሆንም። ጸሎቱ አጥርና ድንበር ነውና ሰው በድንገት ተተናኩላችሁ ለምሳሌ በሚበላ ወይም በሚጠጣ ነገር መተት የተደገመበት ነገር ቢያበሏችሁ እና ብትታመሙ ማድረግ ያለባችሁ የዕለቱን ሰይፈ ስላሴ ውሃ ላይ በመጸለይ 3 ጊዜ በስላሴ ስም አማትባችሁ ውሃው ላይ እፍ በማለት መጠጣት። ያኔ ውስጣችሁ የገባው የመተት መርዝ ይሻራል። መሻር ብቻም ሳይሆን ወደ ሰውነታችን ተሰራጭቶ ደዌ ስጋ እንዳይሆንብን ይከላከላል። በዚህ ባለንበት አጋንንት ተፈቶ በተለቀቀበት የመጨረሻው ዘመን ከአጋንንት ክፋት ከተንኮለኞች መተትና ከዕለት ኪት የምናመልጠው አንዱ በሰይፈ ስላሴ ጸሎት ነው። አጋንንት ተፈቶ በተለቀቀበት ዘመን የሰይፈ ስላሴ ጸሎት ጥቅሙ ምንድን ነው የሚለውን ስናይ ሰይፈ ስላሴን መጸለይ ብዙ ጥቅም ያለው ቢሆንም ጠቅልለን ስናየው በሁለት ከፍለን እናያለን። አንደኛው ከምስጋና አንጻር ሲሆን ሁለተኛው ከጸሎቱ መንፈሳዊ ኃያልነት አንጻር ነው። ሰይፈ ስላሴ ጸሎት የፈጠሩንን ስላሴን የምናመሰግንበት፣ በአጋዕዝተ ዓለም ስላሴ ዘንድ የነፍስን መወደድን የምናተርፍበት፣ በጸሎቱ ኃይል ቤተሰባችንን፣ ራሳችንን፣ ልጆቻችንን የምንጠብቅበት፣ የስላሴን ጸጋ የምንላበስበት ታላቅ ጸሎት ነው። ሰይፈ ስላሴ በተለይ በረቂቅ የሚዋጉንን አጋንንት በረቂቅ የጸሎቱ ሰይፍ ስለሚቆርጥልን አጋንንት ወደኛ እንዳይቀርቡ ያደርግልናል። ሰይፈ ስላሴን ዘውትር የሚጸልይ ሰው አጋዕዝተ ዓለም ስላሴ በረድኤት በመለኮታዊ ጥበቃነት አይለዩትም። ከቤቱ የስላሴ በረከት አይታጣም፣ ጠላት አይበረታበትም። አጥር አፍርሶ ድንበር ጥሶ የሚመጣን ግልጽ ይሁን ስውር ጠላትን ያርቃል፣ ከዛም ይሰውራል። በተለይ አይነ ጥላ፣ መተት፣ ድግምት፣ ዛር፣ የዛር ወላጅ ወዘተ ያለበት ሰው ሰይፈ ስላሴን ያለመሰልቸት ያለመታከት አዘውትሮ ቢጸልየው በላዩ ላይ ያደረበት መንፈስ እድሜው እያጠረ እንደ ጢስ እየበነነ እንደ ጉም እየተበተነ ይሄዳል። አጋንንትን ከሚያዳክሙት አጋንንታዊ ኃይሉን ከሚያሽመደምዱት ኃይሉን ከሚነሱት ጸሎቶች ውስጥ አንዱ ሰይፈ ስላሴ ነው። የሰይፈ ስላሴ ጸሎት ጥቅም በስጋም በነፍስም በአጋንንት ውጊያም ላቅና ድንቅ በመሆኑ ጸሎቱን ማዘውተር ይገባናል። ስለዚህ ሰይፈ ስላሴን አዘውትረን መጸለይ አንዱ ውዴታችን ሳይሆን ግዴታችን ሊሆን ይገባል።